will be directed one question at a time. ክብሯንና ክብሯት እንግዶቻችን አሁን ወደ ጥያቄና መልስ ፕሮግራማችን እናመራለን። ከዚያ በፊት ግን አጭር ማብራሪያ አለኝ። ይሄውም የምታነሷቸው ጥያቄዎች አጭርና ግልጽ እንዲሆኑ በተነሳው ርዕስ ላይ እንዲያተኩሩና እንዲሁም በአንድ ጊዜ ለመጠየቅ የሚፈቀደው ጥያቄ አንድ ብቻ መሆኑን ከርዕሱ ጋር ተያያዥነት የሌላቸው ጥያቄዎች ያሏችሁ እንደሆነም ይህ ፕሮግራማችን እንዳበቃ በግል መጥታችሁ ለመጠየቅ የምትችሉ መሆኑን ለማሳወቅ እወዳለሁ። ይሄው ነው። አመሰግናለሁ። Okay. Brothers and sisters, my question in particular, and I hope I have sufficient time for a brief comment, is concerning the speaker. ወንድሞቼና እህቶቼ ጥያቄ አጠር ያለ አስተያየቴ የሚያተኩረው ተናጋሪው ኢየሱስ ክርስቶስ የተላከው ለራሱ ህዝቦች ብቻ ነው ብለው በተናገሩት ላይ ይሆናል። ኢየሱስ ክርስቶስ ለደቀ መዛሙርቱ ሂዱና አሕዛብን ሁሉ ከኢየሩሳሌም ጀምሮ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ብሎ በመጽሐፍ ቅዱስ የተናገረው እርሱ የተላከው ለእስራኤል ልጆች ብቻ አለመሆኑን ያሳያል። እንደዚሁም ኢየሱስ ክርስቶስ ፈጣሪ አምላክነቱን በግልጽ አልተናገረም ብለው ለተናገሩት ደግሞ የማቀርብለው ምሳሌ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው ባለው ጊዜ ቶማስ ጌታዬ አምላኬ የሚል ምላሽ መስጠቱን በተጨማሪም በሉቃስ ወንጌል ላይ ኢየሱስ ክርስቶስ ደቀ መዛሙርቱን እጆቹንም አንስቶ ባረካቸው፣ ሲባረካቸውም ከነርሱ ወደ ሰማይም አረገ፣ እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ የሚለውን ስናይ ለአምላክነቱ እንደሰገዱለት እንረዳለን። በአጠቃላይ ሶስት ዋና ዋና ነጥቦችን ለማንሳት ፈልጋለሁ። ኢየሱስ ጌታ ነው፣ ምክንያቱም ጌታ ብቻ ነው የሚሰገድለት፣ እንዲሁም ጌታ ብቻ ነው ኃጢያትን ይቅር ሊል የሚችለው። አመሰግናለሁ። The brother asked two questions. His first part of the question was that Jesus Christ, peace be upon him, did not only come for the Jews. He told ወንድሜ ሁለት ጥያቄዎችን አንስቷል። የመጀመሪያው ኢየሱስ ክርስቶስ የተላከው ለእስራኤል ልጆች ብቻ ሳይሆን ለደቀ መዛሙርቱ በዓለም ላይ ሂዱና አስተምሩ ብሎ ባዘዛቸው መሰረት የተላከው ለሁሉም ዓለም መሆኑን ያሳያል የሚል ነው። ነገር ግን ወንድማችን ይህን ጥያቄ የመዘዘው ከማቴዎስ ወንጌል የመጨረሻዎቹ 2 አንቀጾች ላይ ነው። እነዚህን አንቀጾች የክርስቲያን ሃይማኖት ምሁራን ሳይቀሩ ኢየሱስ ክርስቶስ ራሱ የተናገራቸው ቃሎች አይደሉም ብሎ የተስማሙባቸው ነው። ባለቀዩ ፊደላት የተጻፈውን መጽሐፍ ቅዱስን ያያችሁ እንደሆነ ኢየሱስ ክርስቶስ በራሱ አንደበት ተናገራቸው የተባሉትን ንግግሮች ተጽፎ የምታገኙዋቸው በቀያዩ ፊደላት ነው። አሁን ወንድማችን የጠቀሳቸው አንቀጾች በርግጥ በቀይ ፊደላት የተጻፉ ቢሆኑም ቅሉ በርካታ የክርስቲያን ሃይማኖት ምሁራን በዚያ አይስማሙም። ይልቅ በቀይ ፊደላት የተጻፉትን የኢየሱስ ክርስቶስን የራሱ ንግግሮችን ከመጽሐፍ ቅዱስ ላይ እያወጣን እንመልከት። በማቴዎስ ወንጌል ምዕራፍ 10 አንቀጽ 5 እና 6 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ በአሕዛብ መንገድ አትሂዱ፣ አይሁድ ወዳልሆኑ ህዝቦች ማለቱ ነው፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ ብሎ በራሱ አንደበት የተናገረው እንዲሁም በማቴዎስ ወንጌል ምዕራፍ 15 አንቀጽ 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለ የሚለውን ንግግር ስናይ በርግጥ ኢየሱስ ክርስቶስ የተላከው ለእስራኤል ልጆች ብቻ መሆኑን ለመረዳት የሚያዳግት አይሆንም። ስለዚህ ከኢየሱስ ክርስቶስ ከራሱ ንግግር ይበልጥ የሌላ ሰው ንግግር ክብደት ሊሰጠው ይገባል ብዬ አላምንም። አንዳንድ ሰዎች ለኢየሱስ ክርስቶስ ስለሰገዱለት ወይም ስላመለኩበት ፈጣሪነቱን መቀበል ይገባናል በሚል አንዳንድ ጥቅሶችን በመጥቀስ ወደ አነሳው ሁለተኛ ጥያቄ ስንመጣ ደግሞ ይህንን ያደረጉት ሌሎች ሰዎች ናቸው። ለምሳሌ አንድ የሆነ ሰው መጥቶ ለኔ ቢሰግድልኝ ወይም ቢያመልከኝ እኔን እግዚአብሔር ሆንክ ልትለኝ ነው ማለት ነው። አንድ የሆነ ወፈፌ መጥቶ ዶክተር ዛኪር የሚያስተምሩት ትምህርት ልዩ ነው፣ ስለዚህ እርሶ አምላክ ኖት ቢለኝ በርግጥ አምላክ ሆንኩኝ ማለት ነው? አይደለም።
ለዚህም ነው ቀደም ሲል በማቴዎስ ወንጌል ምዕራፍ 19 አንቀጽ 16 እና 17 ላይ ያለውን መልእክት አጽንኦት ሰጥቼ ለማንሳት የሞከርኩት። በእነዚህ አንቀጾች ላይ አንድ ሰው ወደ ኢየሱስ ዘንድ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው በማለት የሰጠው ምላሽ ፈጣሪ አምላካችን አንድና አንድ ብቻ መሆኑን በግልጽ የሚያመላክት ንግግር መሆኑን በቀላሉ መረዳት ይቻላል። ሌላው ቶማስ የኢየሱስ ክርስቶስን ጣቶች በመንካት የችንካሩን ምልክት ለማየት እፈልጋለሁ ብሎ ካየው በኋላ የሰጠው ምላሽን በመጥቀስ ያመጣው ምሳሌ ምንጩን አልገለጥክልንም። ይህ የተናገርከው ቃል የሚገኘው በዮሐንስ ወንጌል ምዕራፍ 20 አንቀጽ 20 ላይ ነው። ቶማስ ኦ ጌታ ኦ አምላኬ ብሎ የተናገረውን ነው የጠቀስከው። ቶማስ ኦ ጌታዬ ኦ አምላኬ ብሎ በመናገሩ ምክንያት የኢየሱስ ክርስቶስን አምላክነት የሚያሳይ ነው ብሎ የሚያምኑ ሌሎች ብዙ ክርስቲያኖችም አሉ። ይህንን የቶማስን ንግግር በደንብ ለመረዳት ጥቂት አንቀጾችን ወደ ኋላ ሂደን ለማንበብ ብንሞክር ሳይሻል አይቀርም። የዮሐንስ ወንጌል ምዕራፍ 20 ከአንቀጽ 20 እስከ 29 ድረስ ያለውን ብታነቡ እውነተኛውን የተሟላ ስዕል ልትመለከቱ ትችላላችሁ። በዮሐንስ ወንጌል ምዕራፍ 20 አንቀጽ 20 ላይ ደቀ መዛሙርቱ ተሰባስበው በነበሩበት ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ነገር ግን ከ12ቱ አንዱ ዳዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎችም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ከ8 ቀን በኋላም ኢየሱስ ክርስቶስ መጥቶ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። ይህ የቶማስ አነጋገር የአድናቆት ወይም የአግራሞት ምላሽ እንጂ ሌላ ሊሆን አይችልም። ለምሳሌ ከአንድ ጓደኛዬ ጋር ለረጅም ሰዓት ሳወራ ቆይቼ ኦ አምላኬ 4 ሰዓት ሆነ እንዴ ሰዓቱ ከመቼው ነጎደ ብዬ በአግራሞት ብናገር ይህ ጓደኛዬ እንዴት እኔን አምላኬ ብለህ ትጠራኛለህ የሚል ይመስልሃል? It's just exclamation. Yes, sir. If If it was false, Jesus would have rebuked him. That's what I'm telling you. Will my friend tell me? ይህ አነጋገር ሌላ ሳይሆን የአግራሞት ስሜት መገለጫ መሆኑን ጓደኛዬ ይገባዋል። ኦ አምላኬ ሰዓቱ እንዴት ሄዷል ብሎ ማለት ድንገተኛ የሆነ የአድናቆት ስሜት መግለጫ እንጂ ሌላኛውን አምላክ ነህ ብሎ መናገሩ እንዳልሆነ መረዳት አያቅትም። ስለሆነም መጽሐፍ ቅዱስን በጥልቀት የመረመርን እንደሆነ ኢየሱስ ክርስቶስ በራሱ አንደበት በማያሻማና ግልጽ በሆነ ቃል እኔ አምላክ ነኝ የምትገዙትም እኔን ነው ብሎ የተናገረበት አንድም ስፍራ የለም። አንተ ለምሳሌነት ያመጣቸው ጥቅሶች በሙሉ ሌሎች ሰዎች ስለ ኢየሱስ ክርስቶስ ፈጣሪ አምላክነት የተናገሩት እንጂ እርሱ ራሱ የተናገራቸው አይደሉም። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በራሱ አንደበት ግልጽ በሆነና በማያሻማ ቃል እኔ አምላክ ነኝ እኔን ተገዙኝ የሚል ንግግር መኖሩን ማሳየት የሚችል ማንኛውም የክርስትና ሃይማኖት ተከታይ የሆነ ሰው ቢመጣ ዛሬውኑ ክርስትናን ለመቀበል ዝግጁ ሆናለሁ። ሌሎች ሰዎች ስለ ኢየሱስ ክርስቶስ አምላክነት ተናገሩ ማለት ኢየሱስ ክርስቶስ በእርግጥ አምላክ ነው ማለት አይደለም። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። አሁንም በድጋሚ ለማንሳት የምፈልገው ነጥብ ተናጋሪው የኢየሱስ ክርስቶስ አምላክነት በመጽሐፍ ቅዱስ ውስጥ አልሰፈረም ብለው በተናገሩት ላይ ነው። ቅዱስ መጽሐፍን በጥንቃቄ ፈተሽ ነው እንደሆነ ለምሳሌ በዮሐንስ ራእይ ምዕራፍ 19 አንቀጽ 10 ላይ ዮሐንስ ለአንድ መልአክ ሊሰግድ ባጎነበሰ ጊዜ መልአኩ ያስቆመውና እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ያለውን ማየት እንችላለን። በተጨማሪም ኢየሱስ ክርስቶስ ምድር ላይ በቆየበት ጊዜ
አንድም ኃጢያት አንድም መጥፎ ነገር ሰርቶ አያውቅም። በራሱ አንደበትም የትኛችሁ ነው እኔን በኃጢያት የሚከሰኝ ማለቱን እናስታውሳለን። እንደዚሁም እስከምናውቀው ድረስ በመጽሐፍ ቅዱስ ላይ በትክክል የተዘገበው ነገር ደቀ መዛሙርቱ ለኢየሱስ ክርስቶስ የሰገዱለት መሆናቸውን ነው። እንዲህ ማድረጋቸው የተሳሳተ ድርጊት ቢሆን ኑሮ ኢየሱስ ከዚህ አድራጎታቸው እንዲቆጠቡ ባደረጋቸው ነበር። እንደማስታውሰው ከሆነ ኢየሱስ ክርስቶስ ከመቃብሩ በተነሳ ጊዜ አንዲት ሴት መጥታ ልታመልከው እንደሰገደችለት ነው። ባጭሩ ለማለት የፈለኩት ኢየሱስ ክርስቶስን ማምለክ ወይም ለርሱ መስገድ ተገቢ ያልሆነ ድርጊት ቢሆን ኑሮ ኢየሱስ የሚገስጸው ወይም የሚያርመው ነገር ይኖር ነበር ብዬ አምናለሁ። የቶማስን ንግግር የማይቀበለው ቢሆን ኑሮም እንዲሁ ይገስጸው ነበር ብዬ አምናለሁ። አመሰግናለሁ። Thank you. Okay. The brother again has given the same statement that people worship Jesus Christ, peace be upon him, and he didn't rebuke them. That means that ወንድሜ አሁንም ከቀድሞ ጋር ተመሳሳይ የሆኑ ንግግሮችን ነው ያመጣው። ይህም ሰዎች ለኢየሱስ ክርስቶስ ስለሰገዱለትና እርሱም ይህን ድርጊታቸውን አለማስቆሙ ወይም አለመከላከሉ አምላክነቱን እንደተቀበለው ይቆጠራል የሚል ነው። ባጭሩ ወንድሜ እነዚህ አንተ ለምሳሌነት የጠቀስካቸው ንግግሮች በሙሉ በጥቁር ፊደላት የተጻፉት ናቸው። ይህም ማለት እነዚህ ንግግሮች የኢየሱስ ክርስቶስ የራሱ ንግግሮች አይደሉም ማለት ነው። እንግዲህ እነዚህ ንግግሮች የኢየሱስ ክርስቶስ የራሱ ካልሆኑ ታዲያ እንዴት አድርጎ ነው እነርሱን ያናገራቸው? ኢየሱስ ክርስቶስ በራሱ አንደበት ተናገራቸው የተባሉት ንግግሮች የተከተቡት በቀይ ፊደላት ነው። እኔም አሁን እየጠቀስኳቸው ያሉት ንግግሮች በሙሉ በቀይ ቀለም ተጽፈው የሚገኙትን ነው። አሁን አንተ ያቀረብካቸው ንግግሮች በሙሉ በሶስተኛ ወገን የተተረኩ ቃሎች ናቸው። ለምሳሌ የዮሐንስ ራእይን እንውሰድ። ራእይ ማለት ምን ማለት ነው? ራእይ ማለት ዮሐንስ በሕልሙ ተመልክቶ የመዘገበው መልእክት ማለት ነው። በሕልምህ ደግሞ የፈለከውን ነገር የመሆን መብት አለ። ከፈለክ እግዚአብሔርንም መሆን ትችላለህ። ስለዚህ ለምሳሌ አንተ በሕልምህ የሆነ አንድ ሰው በአምላክ ተመስሎ ቢታየ ያ ማለት ሰውየው አምላክ ሆነ ማለት አይደለም። አልহামዱሊላህ እኔ ያመጣውልህ ምሳሌዎች በሙሉ ኢየሱስ ክርስቶስ በራሱ አንደበት የተናገራቸውና የክርስቲያን ምሁራን የራሱ ንግግሮች ናቸው ብለው በቀይ ፊደላት የተጻፉትን ነው። ለምሳሌ ኢየሱስ ክርስቶስ ከኔ አብ ይበልጣል በማለት የተናገረው ንግግር በቀይ ቀለም ተጽፎ የሚገኝ ነው። ሌላው ቀርቶ ኢየሱስ ዘንድ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው ያለውን ንግግሩን ብትመለከት ይህ ንግግሩ የተጻፈው በቀይ ፊደላት ነው። የክርስቲያን ምሁራን በቀይ ፊደላት የሰፈሩት ንግግሮች ኢየሱስ ክርስቶስ በራሱ አንደበት የተናገራቸው ናቸው ብለው ይስማማሉ። ታዲያ እንደዚህ ሆነ ኢየሱስ ክርስቶስ አንድ ጊዜ አምላክ ነኝ በሌላ ጊዜ ደግሞ አምላክ አይደለሁም እያለ የተምታቱ ንግግሮችን አድርጓል ብለህ ታምናለህ? መልካም እኔ ሳልሆን በሰማይ የሚገኘው አንድ አምላክ ነው ካለ ከዚህ በላይ ምን የተሻለ ምሳሌ ማምጣት ይቻላል? በተጨማሪም ከላይ በተጠቀሰው አንቀጽ ላይ ሰውየው መንግስተ ሰማያት ለመግባት ምን ላድርግ ብሎ ጥያቄ ባቀረበ ጊዜ ኢየሱስ የሰጠው ምላሽ እኔን ተገዛኝ አይደለም ያለው። እርሱ ያለውማ ወደ መንግስተ ሰማያት መግባት ብትወድ ትእዛዛትን ጠብቅ ነው ያለው። ሌላው ኢየሱስ ክርስቶስ አንድም ኃጢያት ሰርቶ አያውቅም ባልከው ነገር ላይ እኔም ካንተ ጋር ሙሉ በሙሉ እስማማለሁ። እኛ ሙስሊሞች ሁሉም የአላህ ሱብሓነሁ ወተዓላ መልእክተኞች ከኃጢያት የነጹ ናቸው ብለን እናምናለን። ኢየሱስ ክርስቶስ ብቻም ሳይሆን ሙሳ፣ ነብዩ መሐመድና ሁሉም የአላህ መልእክተኞች ከኃጢያት የጸዱ ናቸው ብለን እናምናለን። ከኃጢያት የነጹ ናቸው ማለት ግን እነርሱን አምላክ ያደርጓቸዋል ማለት እንዳልሆነ ግን መገንዘብ ያስፈልጋል። ምክንያቱም እነርሱ የፈጣሪ አምላካችን መልእክተኞች እንጂ ሌላ አልነበሩምና የእነርሱ ሚና ከኃያሉ አምላካችን የተሰጣቸውን መልእክት ለሰው ልጆች ማድረስ ብቻ ነበር። ጥያቄህን መልሻለሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም። አንድ የካቶሊክ አማኝ የሆነ ጓደኛዬ የእስላም ሃይማኖትን ለመቀበል ለ8 ዓመታት ያህል ሲታገል ቆይቷል።
አሁን በመጨረሻ የደረሰበት ድምዳሜ እርሱ ለኔ ነገረኝን እንዲህ ጠቅሳለሁ። ከአሁን በኋላ ጌታ ኢየሱስን መካድ አልፈልግም። ምክንያቱም እስላምን የተቀበልኩ እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ብዬ መቀበል ሊኖርብኝ ነው ማለት ነው። ይህ ማለት ጌታ ኢየሱስን መካድ ማለት ነው። ስለዚህ ይህንን ጓደኛዬን እንዴት አድርጌ ልረዳው እችላለሁ? አመሰግናለሁ። The sister has a question that one of her friends studied Islam for 8 years and finally came to the እህት conclusion. ያነሳችው ጥያቄ አንድ ጓደኛዬ ኢስላምን ለመቀበል ለ8 ዓመታት ያህል ሲያጠና ቆይቶ በመጨረሻ ኢስላምን የተቀበልኩ እንደሆነ ጌታ ኢየሱስ ክርስቶስን መቃወም ስለሚሆንብኝ እኔ ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅነቱን መካድ ስለማልፈልግ በዚህ ምክንያት ኢስላምን ለመቀበል ተቸግሬያለሁ ይላል የሚል ነው። አንድ ሰው ኢየሱስ ክርስቶስ ከፈጣሪያችን ታላላቅ መልእክተኞች አንዱ መሆኑን አምኖ የማይቀበል ከሆነ እርሱ እውነተኛ ሙስሊም ሊባል የሚችል ሰው አይደለም። ኢየሱስ ክርስቶስን የማይቀበል ከሆነ ባጭሩ ሙስሊም አይደለም። ስለዚህ የመጀመሪያው ችግር ተፈታ ማለት ነው። እዚህ ላይ ለማከል የምፈልገው ከክርስትና ሃይማኖት ውጪ ካሉ ሃይማኖቶች ኢየሱስ ክርስቶስን የሚቀበል ብቸኛው ሃይማኖት ኢስላም መሆኑን ለማንሳት እወዳለሁ። ወደ ጥያቄው ሁለተኛ ክፍል ስንሻገር ማለትም የኢየሱስ ክርስቶስን የእግዚአብሔር ልጅነትን አስመልክቶ ለተነሳው ጥያቄ በመጀመሪያ የእግዚአብሔር ልጅ የሚለው ሐረግ በመጽሐፍ ቅዱስ ውስጥ ከኢየሱስ ክርስቶስ ሌላ በዚህ ቃል የተጠሩ ሌሎችም ሰዎች መኖራቸውን ማወቅ ያባት ነው። ለምሳሌ መጽሐፍ ቅዱስን ስታነቡ አዳም የእግዚአብሔር ልጅ ተብሎ ተጠቅሷል። ዳዊት፣ ኤፍሬም፣ እስራኤልና ሌሎችም የእግዚአብሔር ልጅ በሚል ቃል ሲጠሩ መመልከት እንችላለን። መልካም ባህሪን የተላበሰና የፈጣሪን መንገድ የሚከተል ማንኛውም ሰው የእግዚአብሔር ልጅ ነው ቢባል ነውር የለበትም። እርሶ ጥሩ ሰው ከሆኑ የእግዚአብሔር ልጅ ኖት። እኔ ጥሩ ሰው ከሆንኩኝ የእግዚአብሔር ልጅ ነኝ። በእግዚአብሔር የተወደደ ማንኛውም ሰው የእግዚአብሔር ልጅ ቢባል ያስኬዳል። ስለሆነም ኢየሱስ ክርስቶስም የእግዚአብሔር ልጅ ነው ተብሎ ቢነገር በአብዛኛው ሊያስማማን የሚችል ነገር ነው። በዚህ ምንም ተቃውሞ የለንም። ነገር ግን ብዙ ክርስቲያኖች ኢየሱስ ክርስቶስ ዝም ብሎ ተለምዳዊ ልጅ ሳይሆን የእግዚአብሔር የራሱ አንድያ ልጅ ነው ብለው ያምናሉ። ለዚህም አስረጅ ሆናቸው ዘንድ ከመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 3 አንቀጽ 16ን ይጠቅሳሉ። በዚህ አንቀጽ ላይ የሰፈረው መልእክት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳያጠፋ እግዚአብሔር እንዲያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚል ነው። የኢየሱስ ክርስቶስን የእግዚአብሔር አንድያ ልጅነት ለማስረገጥ ከመጽሐፍ ቅዱስ ውስጥ የሚያቀርቡልን ብቸኛ ማስረጃ ይህውን የጠቀስነው የዮሐንስ ወንጌል ምዕራፍ 3 አንቀጽ 16 ላይ ያለውን አንቀጽ ነው። ለመሆኑ ይህ አንድያ ወይም በእንግሊዘኛው ቢጎትን ሰን ተብሎ የተጠቀሰው ቃል ምን ማለት ነው? ይህንን ቃል ለየትኛውም የክርስትና ሃይማኖት ተከታይ ለሆነ ሰው ብታቀርቡለትና ለመመለስ አዳጋች ቢሆንበት የሚያስገርም አይሆንም። አንድያ ልጅ ወይንም ቢጎትን ሰን ማለት ከእግዚአብሔር የተወለደ ልጅ ለማለት ነው። ነገር ግን በ32 ታዋቂና ከፍተኛ ቦታ በሚሰጣቸው የክርስትና ሃይማኖት ሊቃውንት የተሻሻለውን መጽሐፍ ቅዱስ ብታነቡት እነዚህ ምሁራን በዮሐንስ ወንጌል ምዕራፍ 3 አንቀጽ 16 ላይ ሰፍሮ የሚገኘውን አንድያ ልጅ ወይንም በእንግሊዘኛው ቢጎትን ሰን ቃል በሰዎች የተበረዘ የተከለሰና የተፈበረከ ቃል ነው ብለው በመደምደማቸው ይህንን ቃል ከመጽሐፍ ቅዱስ ውስጥ አውጥተው ወርውረውታል። በመሆኑም ይህንን በእነዚህ 32 ታዋቂና ከፍተኛ ስፍራ በሚሰጣቸው የክርስቲያን ምሁራን ተስተካክሎ የቀረበውን መጽሐፍ ቅዱስ ስታነቡ አንድያ ልጅ ወይንም ቢጎትን ሰን የሚባለውን ቃል አታገኙትም። ስለዚህ የወንጌል ሰባኪያን የኢየሱስን የእግዚአብሔር ልጅነት ያረጋግጠልናል ያሉት ይህንን ብቸኛ ማስረጃቸውን በሌሎች የክርስቲያን ምሁራን ተቀባይነት ባጣበት ሁኔታ ነገሩ አሳማኝ የሚሆንበት መንገድ አይኖርም ማለት ነው። ስለዚህ በመጽሐፍ ቅዱስም እንደተጠቀሰው ኢየሱስ ክርስቶስ እግዚአብሔር የወለደው ብቸኛ ልጅ ሳይሆን እንደ ሌሎች ደጋግ ሰዎች የመንፈስ ልጅ መሆኑን ለመስማማት አይቸግረንም። ምክንያቱም ለእግዚአብሔር ፍቅርና ውዴታ ቀረቤታ መኖሩን
አጉልቶ ለማሳየት የእግዚአብሔር ልጅ የሚለው ሐረግ በመጽሐፍ ቅዱስ ውስጥ በርካታ ስፍራዎች ላይ ተጠቅሶ የሚገኝ በመሆኑ ነው። ኢየሱስ ክርስቶስን ብቻ ለመመልከት የተቀመጠ ቃል አይደለም። አላህ ሱብሓነሁ ወተዓላ በቁርአኑ በሱረቱል ኢኽላስ ከአንቀጽ 1 እስከ 4 ባለው ላይ Allahu ahad, say he's Allah one and only, Allahu samad, Allah the absolute and eternal, lam yalid wa lam yulad, he begets not nor is he begotten, wa lam yakul lahu kufuwan ahad, there's nothing like him. በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለውም ይላል። በመሆኑም ፈጣሪ አምላክ ወለደ ወይንም ተወለደ ያልን ጊዜ ይህ አምላክ በርግጥ አምላክ አይደለም ማለት ነው። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። A question, and I'm not going to give any Bible quotes because you probably know the Bible better than me. እንደ እውነቱ ከሆነ እኔ ጥያቄ ለማቅረብ አይደለም ፍላጎቴ። ከመጽሐፍ ቅዱስ ውስጥ ጥቅሶች አውጥቼ መሟገትም አልፈልግም። ምክንያቱም ተናጋሪው በዚህ ጉዳይ ላይ የተካኑ ስለሆኑ መልስ ያጣሉ ብዬ አልገምትም። ወደ አስተያየቴ ስመለስ እኔ ለ4 ዓመታት ያህል በክርስትና ሃይማኖት ውስጥ ቆይቻለሁ። የተናጋሪውን ገለጻዎች በተለያየ ጊዜ አዳምጫለሁ። የሚያቀርቧቸው ገለጻዎች በአብዛኛው ቁም ነገር ያዘሉ ናቸው ለማለት እችላለሁ። በተለይ የፈጣሪ ጽንሰ ሐሳብ በክርስቲያንና በአይሁድ ሃይማኖት ላይ በሚል የሰጧቸው ገለጻዎች ከሞላ ጎደል እስማማባቸዋለሁ። ሆኖም አንድ ሊገባኝ ያልቻለው ጉዳይ ቢኖር ስለ ኢየሱስ ክርስቶስ የሚያቀርቡት ፍሬ ጉዳይ ላይ ነው። እኛ እንደ ክርስቲያን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን። እንደሰማሁት በሙስሊም ወንድሞችና እህቶች ዘንድ ስለ ክርስትና ሃይማኖት ያላቸው አስተሳሰብ የተዛባ መሆኑን ነው። እንደኛ እምነት ኢየሱስ ክርስቶስ ወደዚህ ዓለም የተላከው የሰው ልጆችን ከኃጢአት ለማዳን ሲል ነው። እርሱ የእግዚአብሔር ልጅ መሆኑን እስካልመሰከረን ድረስ እግዚአብሔርን ልናገኘው አይቻለንም። እግዚአብሔርን ለማግኘት የወደድን እንደሆነና ዓለምም ከኃጢአት ትድን ዘንድ ኢየሱስ ክርስቶስ በሕይወታችን ውስጥ መኖሩ የግድ አስፈላጊ ነው ብዬ አምናለሁ። በተጨማሪም ኢየሱስ ክርስቶስ ስላስተማረው የክርስትና ሃይማኖት ትምህርት ብዙም ትኩረት ያልሰጡት ለምንድን ነው? አመሰግናለሁ። That's a good question. She says that I haven't spoken much about Christianity. እህቴ በጣም ጥሩ ጥያቄን ያነሳችው። ይኸውም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ተልእኮም የሰው ልጆችን ከኃጢአታቸው ለማዳን ነው ብዬ አምናለሁ የሚል አስተያየት ሰንዝራለች። እህቴ ቅድምም ለማስረዳት እንደሞከርኩት የእግዚአብሔር ልጅ ማለት መልካም ምግባራትን የተላበሰ ሰው ነው ካልን ዘንድ በርግጥም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን ብያለሁ። ነገር ግን ኢየሱስ እግዚአብሔር የወለደው አንድያ ልጅ ነው ብለን ግን በፍጹም አናምንም። ኢየሱስ ክርስቶስ ስላስተማረው የክርስትና ሃይማኖት ስለምንድነው ብዙ ለመናገር ያልደፈሩት ብለሽ ላነሳሹ ጥያቄ እህቴ በመጽሐፍ ቅዱስ ውስጥ ክርስትና የሚል ቃል አንድም ቦታ የለም። እኔ የመጽሐፍ ቅዱስ ተማሪ እንደመሆኔ መጠን ክርስትና የሚለው ቃል በመጽሐፍ ቅዱስ ውስጥ ካለመኖሩም በላይ ኢየሱስ ክርስቶስም ስለ ክርስትና ሃይማኖት የሰበከው ያስተማረውም ነገር ስለመኖሩ የሚታወቅ ምንም ነገር የለም። ብዙ ጊዜ እንደምናገረው በርካታ ሰዎች ኢየሱስ ክርስቶስ የክርስትና ሃይማኖት መስራችና ያስተማረውም ክርስትናን ነው የሚል የተሳሳተ አመለካከት ያንጸባርቃሉ። እውነቱ ግን ኢየሱስ ክርስቶስ የክርስቲያን ሃይማኖት መስራችም አልነበረም። የክርስትና ሃይማኖትንም አስተምሮ አያውቅም። በመጽሐፍ ቅዱስ ላይ ክርስቲያን የሚለው ቃል አንድ ቦታ ላይ ብቻ ሰፍሮ የሚገኘው በሐዋርያት ሥራ ላይ የአንቲዮክ ሕዝብ የኢየሱስ ክርስቶስ ደቀ መዛሙርትን ክርስቲያኖች የሚል ቅጽል ስም አወጣላቸው የሚለው አንቀጽ ላይ ብቻ ነው። ከዚያ በተረፈ በሌላ የመጽሐፍ ቅዱስ ስፍራ ላይ አንድም ቦታ ሰፍሮ አይገኝም። እንደዚያም ሆኖ ክርስቲያን ማለት የኢየሱስ ክርስቶስን አስተምህሮ የሚከተል ሰው ነው ከተባለ እኛ ሙስሊሞች ከክርስቲያኖች ከራሳቸው የበለጠ ክርስቲያኖች ነን ለማለት እደፍራለሁ። ኢየሱስ ክርስቶስ ስለ ፈጣሪ አምላክ አንድነት፣ ስለ አልኮል መጠጥ መጥፎነት፣ የአሳማ ስጋ ስለመከልከሉ፣ የበክት ስጋ እርም ስለመደረጉና ሌሎችንም ነገሮች ሲያስተምር እርሱ ያስተማረው ለአንድ ፈጣሪ አምላክ ሕግጋት ራሱን ሙሉ በሙሉ
ስለማስገዛት ነው እንጂ ስለ ክርስትና ሃይማኖት አለመስበኩ የታወቀ ነው። ራስን ለፈጣሪ አምላክ ህግጋት ማስገዛት በአረብኛ ቋንቋ ኢስላም ይባላል። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 አንቀጽ 30 ላይ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴንም አልሻምና ይላል። የራሴን ሳይሆን የፈጣሪ አምላክ ትእዛዛትን ነው የምፈጽመው የሚል ማንኛውም ሰው እርሱ ሙስሊም ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ሙስሊም ነበር ማለት ነው። በኢየሱስ ክርስቶስ መስዋዕትነት የሰው ልጆች ኃጢያት ተሰርዩዋል በሚል ወደ አነሳሹ ነጥብ እንሻገር። ኢየሱስ ክርስቶስ ራሱ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል እኮ። ታዲያ እንዴት አድርጎ ነው የሰው ልጆችን ኃጢያት ሊያስተሰርይ የሚችለው? ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ብሎ በግልጽ ተናግሯል። እርሱ ተልኮ የመጣው ሰዎች ኃጢያት እንዳይሰሩ ለማስተማርና ከሰሩም እግዚአብሔርን ምህረቱን እንዴት እንደሚማጸኑት ለማስተማር ነው። ያስተማረውም ይህንኑ ነው። ይህ በመጽሐፍ ቅዱስ ውስጥ የማይገኘውና በቤተ ክርስቲያን ተቀባይነት ያገኘው የውርስ ኃጢያት አስተምህሮ መነሻ ጽንሰ ሐሳቡ የሰው ልጆች በሙሉ የተወለዱት ከኃጢያት ጋር ነው የሚል ነው። ይህ ነገር የመጣው ሔዋን አዳምን የተከለከለውን ፍሬ እንዲበላ በማስገደዷ ምክንያት ሁሉም የሰው ልጅ ኃጢያተኛ ሆኖ ነው የሚወለደው የሚል ነው። ግና ማጠንጠኛ ሐሳቡ የኔ ጥያቄ አዳም ፍሬውን ከመብላቱ በፊት እኔን አስፈቅዶ ነበር የሚል ነው። ካልሆነ ለምንድነው እኔ ኃጢያተኛ ልባል የሚችለው? አዳም ፍሬውን ከመብላቱ በፊት እኔን አማክሮኝ ቢሆን ኑሮና እኔም የፈቀድኩለት ቢሆን ኑሮ አላህ Subhanahu Wa Ta'ala እኔን ኃጢያት ሰርተሃል ብሎ ቢከሰኝ ይህ አንድ ነገር ነው። ሔዋን ይህን ከማድረጓ በፊት አንቺን አማክራ ቢሆንና አንቺም የፈቀድሽላት ቢሆን ኑሮ አሁን አንቺ ኃጢያት ፈጽመሻል ሊባል ያስኬድ ነበር። ነገር ግን ሔዋንም ትሁን አዳም እህቶቻቸውንና ወንድሞቻቸውን እንዳላስፈቀዱ የአደባባይ ሚስጥር ነው። ታዲያ በምን ሂሳብ ነው እኛ ኃጢያተኛ ልንባል የምንችለው? ይህ የሰው ልጅ ከኃጢያት ጋር ነው የተወለደው የሚለውና ኢየሱስ ክርስቶስም ይህንን የሰው ልጆችን ኃጢያት ለማስተሰረይ ነው የመጣው የሚለው አስተሳሰብ ፈጽሞ ስነ አመክንዮአዊ አስተሳሰብ አይደለም። እንዴት ሊሆን ይችላል? እስቲ አስቡት። አንድ የሆነ ድርጅት ባለቤት ሰራተኞቹ እየሰረቁት ስራውን እያበላሹበትና ኪሳራ ውስጥ እንዲዘፈቅ አደረጉት እንበል። በዚህ ጊዜ ሰውየው ሰራተኞቹን ሰብስቦ እየሰረቃችሁና እያከሰራችሁኝ በማስቸገራችሁ ምክንያት ልጄን በሞት ቀጠዋለሁ ቢል ምን አይነት ስሜት ይሰጣችኋል? ፈጽሞ ተገቢ አስተሳሰብ ነው ብዬ አላምንም። ኃጢያትን ስለመውረስ መጽሐፍ ቅዱስ ምን ይላል? በመጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 31 አንቀጽ 30 ላይ ነገር ግን ሰው ሁሉ በገዛ በደሉ ይሞታል ይላል። በትንቢተ ሕዝቅኤል ምዕራፍ 18 አንቀጽ 20 ላይ ደግሞ እናንተ ግን ልጅ የአባቱን ኃጢያት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅን ነገርን ባደረገ ጊዜ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢያትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢያት አይሸከምም፣ አባትም የልጁን ኃጢያት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢያተኛውም ኃጢያት በራሱ ላይ ይሆናል ይላል። ስለዚህ እህቴ የሰው ልጅ ስህተቶችን ሊሰራ እንደሚችል ኃጢያት ሊሰራ እንደሚችል በጋራ የሚያስማማን ነገር ነው። ከነዚህ ጥፋቶቹ መመለስ የሚችለው ደግሞ የአላህን Subhanahu Wa Ta'ala ትእዛዛት ያለ መወላወል በመከተል ነው። ኢየሱስ ክርስቶስ ያለውም ይህንኑ ነው። እግዚአብሔርን ምህረት ጠይቁት እርሱም ይምራችኋል ያለው። ታላቁ ቅዱስ ቁርአንም የሚለው ተመሳሳይ ነገር ነው። ተውበት አድርግ፣ ወደ ትክክለኛው መንገድ ተመለስ፣ ኢንሻአላህ አላህ Subhanahu Wa Ta'ala ምህረትን ያወርድልሃል ነው የሚለው። ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔን የምትገዙት የሞትኩትም ለእናንተ ኃጢያት ስል ነው ብሎ በፍጹም ተናግሮ አያውቅም። ይህንን አስተሳሰብ ያመጣው ቅዱስ ጳውሎስ እንጂ ኢየሱስ ክርስቶስ አይደለም። ከዚህ በተጨማሪ ኢየሱስ ክርስቶስ በርግጥ ተሰቅሏልን የሚለውን ቪዲዮ ካሴት ስትመለከቺ ከመጽሐፍ ቅዱስ ውስጥ ሳይቀር መረጃ በመጥቀስ ኢየሱስ ክርስቶስ በርግጥ እንዳልተሰቀለ መረዳት ትችያለሽ ብዬ አምናለሁ። ኢየሱስ ክርስቶስ የመጣው የሰው ልጆችን ከኃጢያት ለማዳን ነው የሚለውን
የጳውሎስን አስተሳሰብ አምንበታለሁ የምትይ ቢሆን እንኳ ኢየሱስ ክርስቶስ ከመጽሐፍ ቅዱስ ላይ መረጃ በማጣቀስ አለመሰቀሉ ማረጋገጥ የሚቻል ስለሚሆን ይህ የጳውሎስ አስተሳሰብ ምንም አይነት መሰረት የሚኖረው አይሆንም ማለት ነው። ሰፋ ያለ መረጃ ለማግኘት ይረዳሽ ዘንድ ኢየሱስ ክርስቶስ እውን ተሰቅሏልን በሚል ከአንድ የአረብ ተወላጅ ወንጌላዊ ጋር ያደረኩትን ክርክር ቪሲዲ እንድትመለከች ይጋብዝሻለሁ። ጥያቄው በትክክል እንደተመለሰ ተስፋ አደርጋለሁ። Assalamu alaikum, Dr. Naik. I have a simple but አሰላሙ አለይኩም ዶክተር ዛኪር፣ የኔ ጥያቄ ቀላል ግን በጣም ቴክኒካዊ የሆነ ነው። ይኸውም ኢስላም ማለት አላህን መገዛት ማለት ነው ከተባለ አላህ የሚለው ቃል ልክ እንደ እንግሊዘኛው the god የአል እና ኢላህ የተሰኙት ሁለት ቃላቶች ድብልቅ ነውን? አመሰግናለሁ። The brothers asked the question that does Allah mean the God as composition of Al-Ilah? The moment I told you የወንድሜ ጥያቄ አላህ የሚለው ቃል እንደ እንግሊዘኛው ዘጎድ የአል እና ኢላህ ቃላቶች ድምር ውጤት ነው የሚል ነው። ቀደም ብሎ ለመግለጽ እንደሞከርኩት ጎድ የሚለው የእንግሊዘኛ ቃል ከፊትና ከኋላው የተለያዩ ምዕላዶች ቢታከሉበት የተለያየ ትርጉም የሚሰጠን ቃል ይፈጠራል። ለምሳሌ ዘጎድ፣ ጎድ ፋዘር፣ ጎድ ማዘር፣ ጎድ ሰንና የመሳሰሉት። ስለዚህ አላህ ዘጎድ ሊሆን አይችልም። አላህ ማለት አላህ ነው በቃ። አላህ ማን ነው ያልን እንደሆነ ደግሞ በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለርሱም አንድም ብጤ የለውም የሚለው በሱረቱል ኢኽላስ ከአንቀጽ 1 እስከ 4 ያለው የቁርአን ጥቅስ ከሁሉም የተሻለው መገለጫው ነው። የእንግሊዘኛው ጎድ ትክክለኛው የአላህ ፍቺን አይሰጠንም። ሆኖም አሁን እኔ እንደማደርገው ከሌሎች ሙስሊም ካልሆኑ ወንድሞቼና እህቶቼ ጋር ውይይት ስናደርግ ለመግባባት እንዲያስችለን ለመጠቀም ካልሆነ መስተቀር ቃሉ በትክክል አላህን የሚገልጽ ቃል አይደለም። እንደዚሁም በእንግሊዘኛው አነጋገር ዘአላህ የሚል ነገርም ፈጽሞ የለም። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። ሰላም አለይኩም። በንግግሩ ላይ የባርናባስ ወንጌልን ሲጠቅሱ አላይም። ይህንን የሚያደርጉት የባርናባስ ወንጌል ትክክለኛ መሆኑ አልተረጋገጠም ብለው ይሆን? አመሰግናለሁ። The sister asked me the question that I have not mentioned about the gospel of Barnabas. Why? Is it that it's not authentic? እህቴ የጠየቀችው ጥያቄ የባርናባስ ወንጌልን የማትጠቅሰው ለምንድን ነው? ትክክለኛነቱ ያልተረጋገጠ ወንጌል ስለሆነ ይሁን የሚል ነው። እህቴ አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱል በቀራ አንቀጽ 111 ላይ ገነትም አይሁድን ወይም ክርስቲያኖችን የሆነ ሰው እንጂ ሌላ አይገባትም አሉ፣ ይች ከንቱ ምኞታቸው ናት፣ እውነተኞች እንደሆናችሁ አስረጃችሁን አምጡ በላቸው ይላል። ስለዚህ ክርስቲያኖች ማስረጃችን መጽሐፍ ቅዱስ ነው አሉ። እነርሱን ማስረጃችሁን አምጡ የታለ ብሎ መጠየቅ እንጂ እንኩ ይህ የናንተ አስረጃችሁ ነው ብሎ ማስገደድ ትክክል አይሆንም። ያላቸውን ማስረጃ እንዲያመጡ እድል መሰጠት ያለበት ለነርሱ ነው። ይህንን ካልኩ በኋላ ክርስቲያኖች ሁሉም ማለት ይቻላል የበርናባስ ወንጌልን እንደ እውነተኛ ወንጌል አይመለከቱትም። ከሌሎች ወንጌሎች ማለትም ከማቴዎስ፣ ከማርቆስ፣ ከሉቃስና ከዮሐንስ ወንጌሎች ይልቅ በተነጻጻሪ የበርናባስ ወንጌል በአመዛኙ ከእስላማዊ አስተሳሰብ ጋር የሚመሳሰልበት ሁኔታ እንዳለ ግን ይስማማሉ። ክርስቲያኖች የበርናባስ ወንጌልን እንደ እውነተኛ ወንጌል እስካልተቀበሉትና አንድ ፈጣሪ አንድ አምላክ ብቻ ያለ መሆኑን ኢየሱስ ክርስቶስ የፈጣሪ መልእክተኛ እንጂ አምላክ አለመሆኑንና በመስቀል ላይ የተሰቀለውም እርሱ አለመሆኑን አሁን ባሉት ወንጌሎች ማረጋገጥ እስከተቻለ ድረስ ወደ በርናባስ ወንጌል መሄዱ የሚያስፈልግበት ምክንያት አይታየኝም። ለምርምርና ለጥናት ስራዎች የበርናባስ ወንጌል ለማንበብ የወደድሽ እንደሆነ አልহামዱሊላህ ጥሩ ነው። በተረፈ ግን ከክርስቲያን ወንድሞቼ ጋር ስከራከር ይህንን ወንጌል እንደ ማስረጃ ተጠቅሜው አላውቅም። ምክንያቱም መጀመሪያ የበርናባስ ወንጌል እውነተኛ ወንጌል መሆኑንና ለመሆኑን ከነርሱ ጋር መስማማት መቻል ይኖርብናል። አለበለዚያ ኢስላማዊ መከራከሪያዬን አሁን ይዘውት ከሚገኙትና የእግዚአብሔር ቃል ነው ብሎ በሚያምኑት መጽሐፍ ቅዱስ ማሳመን እየቻልኩኝ ለምን ወደ በርናባስ ወንጌል በመሄድ ጊዜን አጠፋለሁ? ለምርምር ስራ ከሆነ የምፈልገው እርሱ አንድ ነገር ነው። ለዳዋ ስራ ከሆነ ግን የበርናባስ ወንጌልን አልጠቅሰውም። ምክንያቱም
ክርስቲያኖቹ ራሳቸው ይህንን ወንጌል እንደ እውነተኛ የእግዚአብሔር ቃል ስለማይቆጥሩት ነው። ጥያቄን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። Regarding the mission of the prophets, to me it seems that the prophets የኔ ጥያቄ ወይም አስተያየት የሶስቱን ታላላቅ ነቢያት ተልእኮን በተመለከተ ነው። በእኔ አስተያየት የነቢያቱ ተልእኮና አመጣጥ ፖለቲካዊ ይዘት ያለው መስሎ ይሰማኛል። ምክንያቱም ፈጣሪ ሙሴን ወደ ፈርዖን ዘንድ ሂድ ብሎ ነው ያዘዘው እንጂ ወደ እስራኤል ልጆች ዘንድ ሂድ ብሎ አላዘዘውም። በዚያ ሰዓት ፈርዖን አገር በማስተዳደር ስልጣን ላይ የነበረ ሰው መሆኑ የሚታወቅ ነው። ስለዚህ የነዚህ ነቢያት ኢስላማዊ ተልእኮ ብለው እርሶ በዝርዝር ካቀረቧቸው ነገሮች ውስጥ ይህ ፖለቲካዊ የስልጣን ተልእኮ ባይካተትም እኔ ግን ይህ የፖለቲካ ዓላማ በነቢያቱ ተልእኮ ውስጥ የጎላ ድርሻ ነበረው ብዬ አምናለሁ። አመሰግናለሁ። Brothers pose the question that he feels that the three prophets that came, they had more of a political nature. ወንድም ያቀረበው አስተያየት ሶስቱ ታላላቅ ነቢያት ተልእኳቸው በዋነኝነት ፖለቲካዊ ይዘት እንደነበረውና ይኸው ጉዳይ በዛሬው ውይይታችን ላይ አልተጠቀሰም ወይም አልተዳሰሰም ብዬ አምናለሁ የሚል ነው። ለዚህም ማረጋገጫ የሚሆነው አላህ ሱብሓነሁ ወተዓላ ለሙሳ አለይሂ ሰላም ሂድ ብሎ ያዘዘው ወደ እስራኤል ልጆች ዘንድ ሳይሆን ወደ ፈርዖን እንዲሄድ ማዘዙ ነው የሚል ነው። ወንድሜ በመጀመሪያ የጠቀስከው የቁርአን አንቀጽ የተሟላ አይደለም። ሙሉ አንቀጽ የሚለው በአንድ አላህ ያምኑ ዘንድ ወደ ፈርዖን ሂድ የእስራኤል ልጆችንም ነፃ አውጧቸው የሚል ነው። ሙሳ የግብጽ ንጉስ ይሆን ዘንድ አላህን ሱብሓነሁ ወተዓላ የግብጽ ንጉስ አድርገኝ ብሎ የጠየቀው ይመስልሃል? አይደለም። ሙሳ አለይሂ ሰላም ወደ ግብጽ ንጉስ የሄዱት አይሁዶችን ነፃ ለማውጣት ነው። የእስራኤል ልጆችን ነፃ ለማውጣት ነው። ኢሳ አለይሂ ሰላም የትኛውን የፖለቲካ ስልጣን ነው የጨበጡት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጣዖት አምላኪዎች አረቦች የፈለከውን ሀብት እንስጥህ፣ የፈለከውን ስልጣንም እናስጨብጥህ፣ የፈለከውን ማንኛውንም ነገር እናድርግልህ ብለው በአጎታቸው በአቡ ጣሊብ በኩል ሲመጡባቸው ምንድን ነበር ያሉት? አልፈልግም ነው ያሉት። ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታስጨብጡኝ እንኳን ይህንን ተልእኮዬን አላቆምም ነበር ብለው የመለሱላቸው። ስለዚህ የቱ ጋር ነው ፖለቲካ ይዘት ያለው? በእርግጥ አሁን በእስላም ውስጥ ፖለቲካ አለ። ሆኖም ግን እነዚህ ሰዎች የተላኩት የአላህን ሱብሓነሁ ወተዓላ መልእክት ለሰው ልጆች ለማድረስ ብቻ ነበር። ይህንን የአላህ ሱብሓነሁ ወተዓላ መልእክት ሲያስተላልፉ ግን ሰዎች ህይወታቸውን እንዴት መምራት እንዳለባቸው፣ እንዴት ሀገር ማስተዳደር እንዳለባቸው ወዘተ አብሮ መጠቀሱ የማይቀር ነው። ዋናው የእነርሱ ተልእኮ ግን ሰዎችን ወደ አላህ ሱብሓነሁ ወተዓላ መጣራት ነበር። አንድ ሀገር ሲኖርና ያንን ሀገር ለማስተዳደር እድሉ ሲገጥምህ አላህ ሱብሓነሁ ወተዓላ እንዴት ማስተዳደር እንዳለብህና እንዴት ህግና ስርዓት ማበጀት እንዳለብህ ዘርዝሮ አስቀምጧል። ነገር ግን ሙሳ አለይሂ ሰላም ወደ ፈርዖን ዘንድ የተላኩት የግብጽ ንጉስ ለመሆን በመፈለግ አልነበረም። እርሳቸው ወደዚያ ያመሩት የእስራኤል ልጆች ነፃ ለማውጣትና ነፃ ከወጡ በኋላ አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ህይወታቸውን እንዲመሩ ነበር። ያም ሆኖ ኢስላም ፖለቲካንም ጭምር ያጠቃልላል። ያ ማለት ግን ታላላቆቹ ነቢያት የተላኩት የፖለቲካ ስልጣን ለመቆጣጠርና ሀገር ለማስተዳደር ብቻ ነው ብሎ ማለት አግባብ አይደለም። እንዳልሆነም ሊታወቅ ይገባል። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። የኔ ጥያቄ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት የመጡት ኢስላምን ሙሉ በሙሉ ለማስተማር ካልሆነ ታዲያ የነሱ ዓላማ ምን ነበር? እንዲሁም ፈጣሪ አምላክ ኢስላምን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚሰጣቸው ይልቅ ለምን ለነብዩ ሙሳ ወይም ለነብዩ ኢሳ አለይሂ ሰላም አይሰጣቸውም ነበር የሚል ነው። አመሰግናለሁ። The sister posed the question that what was the purpose of all the prophets that came before Muhammad sallallahu alaihi wasallam? እህት ያነሳችሁ ጥያቄ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ተልከው የነበሩት መልእክተኞች በሙሉ ኢስላምን ሙሉ በሙሉ እስካላስተማሩ ድረስ የእነርሱ ዓላማ ምን ነበር የሚልና ኢስላም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይልቅ ለነብዩ ሙሳ አለይሂ ሰላም ያልተሰጠው ለምንድን ነው የሚል ነው። እህቴ የኔ መልስ የሚሆነው ቅድምም እንዳልኩት ሁሉም የፈጣሪ መልእክተኞች ተልእኳቸው ኢስላምን ለሰው ልጆች ማድረስ ነበር እንጂ ሌላ አልነበረም የሚል ነው። አደም፣ ኑህ፣ ኢብራሂም፣ ኢስሐቅ፣ ሙሳ፣ ኢሳ፣ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎችም መልእክተኞች ሲያስተምሩ የነበረው ኢስላምን ብቻ ነው።
ኢስላም ማለት በአረብኛ ቋንቋ ራስን ሙሉ በሙሉ ለፈጣሪ አምላክ ህግጋት ማስገዛት ማለት ነው። ጥያቄሽ ምናልባት የመጨረሻውና መደምደሚያው የአላህ Subhanahu Wa Ta'ala መልእክት የሆነው ቅዱስ ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይልቅ ለምን ለነብዩ ሙሳ አለይሂ ሰላም አልተሰጣቸውም የሚል ሊሆን ይችላል። ሁሉም የአላህ Subhanahu Wa Ta'ala መልእክተኞች ስለ ኢስላም አስተምረዋል ብለናል። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውና መደምደሚያው የአላህ መልእክተኛ እንደመሆናቸው መጠን የመጨረሻውና መደምደሚያው የአላህ መልእክት የሆነው ቁርአንም ለእርሳቸው ሊሰጥ ሆኗል። አንዳንድ ሰዎች ታላቁ ቅዱስ ቁርአን ለነብዩ ሙሳ አለይሂ ሰላም ለምን አልተሰጠም ወይም ደግሞ ቅዱስ ቁርአን ለመጀመሪያው የአላህ መልእክተኛ አደም አለይሂ ሰላም ተሰጥቶ ሁሉም ነገር ለምን አያበቃም ነበር? ይህ ሁሉ ነገርስ ለምን ያስፈልግ ነበር የሚል ጥያቄ ሊያነሱ ይችሉ ይሆናል። እህቴ ቅድም እንደተናገርኩት ሁሉም የፈጣሪ መልእክተኞች ተልእኮአቸው ኢስላምን ማስተማር እንደነበርና ኢስላም ማለትም ትርጉሙ ለፈጣሪ ህግጋት ራስን አሳልፎ መስጠት ማለት ነው ብዬ ነበር። አላህ Subhanahu Wa Ta'ala ቁርአኑን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጠበት ምክንያት ለምሳሌ እኔ ልጅ እያለሁ ሐኪም የመሆን ትልቅ ጉጉት ነበረኝ። በዚያን ጊዜ አባቴንና እናቴን ለምንድነው አንደኛ ሁለተኛ ሶስተኛ ክፍል እያላችሁ የምታስተምሩኝ? በቀጥታ የህክምና ትምህርት ቤት ውስጥ ለምን አታስገቡኝም እያልኩ አስቸግራቸው ነበር። የህክምና ኮሌጅ ለመግባት መጀመሪያ ከመዋዕለ ህፃናት ጀምሮ አንደኛ ሁለተኛ ሶስተኛ አራተኛ ክፍል እየተባለ በመጨረሻ የሁለተኛ ደረጃ ፈተና ከተወሰደ በኋላ ነው መግባት የሚቻለው። ይህ እንደምታውቁት የትምህርት ስርዓቱ አሰራር ነው። ሁሉም ነገር ደረጃውን ጠብቆ ነው የሚመደበው። አላህ Subhanahu Wa Ta'ala ራሱ የሰው ልጆች መቼ መልእክቱን መቀበል እንደሚችሉ የሰው ልጅ በትክክል ሊገነዘብበት የሚችልበት ሁኔታ ላይ አይደለም ብሎ ይሆናል። አላሁ አለም። አላህ Subhanahu Wa Ta'ala የቁርአኑን ባለቤት ነው። አላህ Subhanahu Wa Ta'ala የቁርአኑ ባለቤት ነው። የዚህ ዓለም ፈጣሪ ነው። እርሱ ቁርአኑ መቼ ቢላክ የሰው ልጅ በትክክል ሊረዳው ይችላል ብሎ የሚያውቀው እርሱ ብቻ ነው። ስለሆነም ከዛሬ 1400 ዓመት በፊት አላህ Subhanahu Wa Ta'ala የመጨረሻውና መደምደሚያው መልእክቱን ቁርአንን የሰው ልጅ በትክክል የሚረዳበት ጊዜ አሁን ነው ብሎ ቁርአኑን ሊያወርደው በቅቷል ማለት ይቻላል። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች ነበሩኝ። የመጀመሪያው በርናባስ ወንጌልን በተመለከተ ነበር። ሆኖም እህቴ አንስታው ስለተመለሰ አሁን አልፈዋለሁ። ሁለተኛው ጥያቄ ኢየሱስ ክርስቶስን በተመለከተ ነው። በታላቁ ቅዱስ ቁርአን ኢሳን አልገደሉትም አልሰቀሉትም፣ ግን ለነርሱ የተገደለው ሰው በኢሳ ተመሰለ የሚል ጥቅስ አለ። በዚህ የቁርአን ጥቅስ ላይ ግን ለነሱ መሰላቸው የሚለው ቃል ምን ማለት እንደሆነ ስላልገባኝ እንዲያብራሩልኝ ነው። ጀዛኩሙላሁ ኸይራ። ወንድሜ ጥያቄውን ያቀረበው በታላቁ ቅዱስ ቁርአን ሱረቱን ኒሳ አንቀጽ 157ን በመጥቀስ ነው። አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ وما قتلوه وما صلبوه, they killed him not, neither did they crucify him, ولكن شبه لهم, it was only made to appear so. And all those እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸውም ረገምናቸው። አልገደሉትም አልሰቀሉትም፣ ግን ለነርሱ የተገደለው ሰው በኢሳ ተመሰለ። እነዚያም በርሱ ነገር የተለያዩት ከርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በርሱ ነገር ምንም ዕውቀት የላቸውም። በርግጥም አልገደሉትም ይላል። ስለዚህ የወንድሜ ጥያቄ ኢየሱስ ክርስቶስ ካልተገደለ ወይም ካልተሰቀለ የመጨረሻው ጣፈንታው ምን ሆነ የሚል ነው። የክርስትና ሃይማኖት ተከታዮች በአብዛኛው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቷል ብለው ያምናሉ። አላህ Subhanahu Wa Ta'ala ግን በቁርአኑ ላይ ኢየሱስ ክርስቶስ እንዳልተሰቀለም እንዳልተገደለም በግልጽ አስቀምጧል። በመቀጠልም ግን ለነርሱ የተገደለው ሰው በኢሳ ተመሰለ ከማለት ውጪ ሌላ በዝርዝር የተብራራ ነገር የለም። በዚያ ወቅት የተፈጠረው ነገር አላህ Subhanahu Wa Ta'ala በዝርዝር ለማስቀመጥ እስካልወደደው ድረስ የኛ ዝርዝሩን ለማወቅ መሞከር አስፈላጊነቱ ምንድነው? በሌላ በኩል የተሰቀለውን ሰው ማንነት በተመለከተ ብዙ መላምቶች ከተለያዩ ወገኖች ሲሰነዘሩ ቆይቷል። የተሰቀለው ኢየሱስ ሳይሆን ይሁዳ ነው፣ አሊያም የሮማ ወታደር ነው የሚሉና ሌሎችም በርካታ መላምቶች መሰንዘራቸው የታወቀ ነው።
አላህ ሱብሓነሁ ወተዓላ አልገደሉትም አልሰቀሉትምም፣ ግን ለነርሱ የተገደለው ሰው በኢሳ ተመሰለ። እነዚያ በእርሱ ነገር የተለያዩት ከእርሱም መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም ዕውቀት የላቸውም። በእርግጥም አልገደሉትም ብሎ ግልጽ አድርጎ እያለ በዚያ ሰዓት የተፈጠረውን ዝርዝር ሁኔታ በትክክል አውቃለሁ ብለህ ብትመጣ ምንም የምትጨምረውና ነገር አይኖርም። ስለዚህ አላህ ሱብሓነሁ ወተዓላ ሌላ ተጨማሪ ጉዳዮችን በመተው አልገደሉትም አልሰቀሉትም ብሎ ካሳወቀን ለኛ ይህ በቂያችን ነው። ለአንድ ክርስቲያን ለሆነ ሰው ኢየሱስ ክርስቶስ በእርግጥ አለመሰቀሉን መጽሐፍ ቅዱስን መሰረት ያደረገ ማብራሪያ ለመስጠት የወደድክ እንደሆነ ግን ኢየሱስ ክርስቶስ እውን ተሰቅሏልን በሚል ርዕስ ያደረኩትን ክርክር የሚያሳየውን ቪሲዲ መመልከት ትችላለህ። እንደ ሙስሊም አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስን አልገደሉትም አልሰቀሉትምም ካለን ይህ ለኛ ከበቂ በላይ ነው። ከዚህ በኋላ የተከሰተውን ነገር ግን በቀጠለው የቁርአን አንቀጽ ላይ ሰፍሮ ታገኘዋለህ። በሱረቱ ኒሳ አንቀጽ 158 ላይ አላህ ሱብሓነሁ ወተዓላ ይልቁንስ አላህ ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው ይላል። በመሆኑም እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስን በሕይወት እንዳስነሳው እናምናለን። በዮሐንስ ወንጌል እንደተጠቀሰውም ኢየሱስ ክርስቶስ ወደዚህች ምድር ዳግመኛ በመምጣቱ ጉዳይም እናምናለን። አላህ ሱብሓነሁ ወተዓላ እርሱን በሕይወት የሚያቆይበትና ዳግመኛ ወደዚህች ዓለም እንዲመጣ የሚያደርገው ኢየሱስ ክርስቶስ ከነቢያት ሁሉ ተከታዮቹ አምላክ ነው ብለው ያመኑበት ብቸኛው ነቢይ በመሆኑና አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስ አምላክ አለመሆኑን ለተከታዮቹ እንዲመሰክር ለማድረግ ነው። የሌላ የማናቸውም ነቢያት ተከታዮች የሆኑ ህዝቦች ነቢያቸውን እንደ አምላክ ይወሰዱ በጭራሽ የሉም። ኢየሱስ ክርስቶስ ብቻ ነው በተከታዮቹ እንደ ፈጣሪ አምላክ የተቆጠረው። ለዚህም ነው አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስን በሕይወት የሚያቆመውና ወደዚህ ዓለም ዳግመኛ በሚመለስበት ጊዜ በእርግጥ እርሱ አምላክ አለመሆኑን እንዲመሰክር የሚያደርገው። ይህንን በተመለከተ አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱል ማኢዳ አንቀጽ 116 ላይ አላህም የመርየም ልጅ ዒሳ ሆይ አንተ ለሰዎች እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ ዒሳ በእርሱ ያዘዝኸው ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለነርሱ ሌላ አላልኩም በማለት እንደሚመልስና ለአንድ ፈጣሪ አምላክ ብቻ ስለ መገዛት ማስተማሩን እንደሚመሰክር ይናገራል። በመጽሐፍ ቅዱስም ላይ ከዚህ ጋር የሚመሳሰል መልእክት ሰፍሮ እናገኛለን። በማቴዎስ ወንጌል ምዕራፍ 7 አንቀጽ 22 ላይ ኢየሱስ ክርስቶስ በዚያ ቀን ብዙዎቹ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኋችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። ስለዚህ ኢየሱስ ክርስቶስ ዳግም ወደዚህ ምድር የሚመጣው አዲስ ነገር ለማስተማር አይደለም። አላህ ሱብሓነሁ ወተዓላ በቁርአኑ በሱረቱል ማኢዳ አንቀጽ 3 ላይ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ ባለው መሰረት ሃይማኖታችን ኢስላም የተሟላ ነው። ለማጠቃለል ኢየሱስ ክርስቶስ ዳግመኛ የሚመጣው አዲስ ነገር ለማስተማር ሳይሆን እርሱ ፈጣሪ አምላክ አለመሆኑን ለክርስቲያኖች ለመመስከር ብቻ ነው። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። የኔ ጥያቄ አንዳንድ ክርስቲያኖች ኢየሱስ ክርስቶስን እግዚአብሔር ነው ሲሉት የተቀሩት ደግሞ የእግዚአብሔር ልጅ ነው ብለው የሚያምኑት ለምንድን ነው የሚል ነው። አመሰግናለሁ። Sister has a question that why do some Christians believe he is God and some Christians believe that he is son of God? ይህቴ ጥያቄ አንዳንድ ክርስቲያኖች ኢየሱስ ክርስቶስን እግዚአብሔር ነው ሲሉት ሌሎች ደግሞ የእግዚአብሔር ልጅ ነው የሚሉት በምን ምክንያት ነው የሚል ነው። እንደነርሱ አባባል ሁለቱም አንድና ተመሳሳይ የሆኑ ነገሮች ናቸው። ለምሳሌ የሰው ልጅ ያው ሰው ነው፣ የአንበሳ ልጅ አንበሳ ነው ወዘተ። ስለዚህ የእግዚአብሔር ልጅም እግዚአብሔር ነው የሚል ነው ሐሳባቸው።
እነርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲሉት የእግዚአብሔር የራሱ ልጅ ነው ማለታቸው ነው። ቅድም ለማንሳት እንደሞከርኩት መልካም ምግባር የተላበሰና በፈጣሪ መንገድ የሚጓዝ ማንኛውም ሰው የእግዚአብሔር ልጅ ነው ሊባል ይችላል። እነርሱ የእግዚአብሔር ልጅ ነው የሚሉት ግን በዚህ መልኩ አይደለም። ለምሳሌ እናንተ ጥሩ ሰው ከሆናችሁ የፈጣሪ አምላክን ትእዛዛት የምትከተሉ ከሆነ የእግዚአብሔር ልጅ ናችሁ ቢባል ችግር የለውም። እኔ ጥሩ ሰው ከሆንኩኝና የፈጣሪን ትእዛዛት የምከተል ከሆነ የእግዚአብሔር ልጅ ነኝ ብል እንዲሁ ችግር የለውም። እነርሱ የሚሉት የእግዚአብሔር ልጅነት ግን ከዚህ የተለየ ነው። ይኸውም ኢየሱስ ክርስቶስ የእግዚአብሔር የራሱ አንድያ ልጅ ነው ብለው ነው የሚያምኑት። ስለሆነም እግዚአብሔርም የእግዚአብሔር ልጅም በእነርሱ አባባል አንድ አይነት ናቸው። ነገር ግን በገለጻዬ ለማስረዳት እንደሞከርኩት ኢየሱስ ክርስቶስ በራሱ አንደበት ግልጽ በሆነና በማያሻማ ቃል እኔ አምላክ ነኝ የምትገዙትም እኔን ነው ብሎ የተናገረው ንግግር ከመጽሐፍ ቅዱስ ውስጥ አውጥቶ የሚያሳየኝ ካለ ዛሬውኑ የክርስትና ሃይማኖትን ለመቀበል ዝግጁ ነኝ ብያለሁ። Assalamu alaikum. I came from America and your brothers and sisters. አሰላሙ አለይኩም። እኔ የመጣሁት ከአሜሪካ ኦክላሃማ ግዛት ነው። በመጀመሪያ ግን እርሶና በተለይ በኦክላሃማ ግዛት ውስጥ የሚገኙ ወንድሞችና እህቶች እያደረጋችሁት ላለው የዳዕዋ ተግባራችሁ እጅግ አድርጌ ላመሰግናችሁ እወዳለሁ። አላህ Subhanahu Wa Ta'ala እንዲጠብቆትና ዕውቀትዎንም እንዲጨምርሎ እለምነዋለሁ። የኔ ጥያቄ ስላሴን በተመለከተ በስነ አመክንዮ መንገድም ይሁን ከመጽሐፍ ቅዱስ እየጠቀሱ የተሳሳተ አመለካከት ወይም እምነት ስለመሆኑ ሰፋ ያለ ማብራሪያ ቢሰጡኝ ብዬ ነው። አመሰግናለሁ። Jazakallahu khairan. የወንድሜ ጥያቄ የስላሴ ጽንሰ ሐሳብ የተሳሳተ ስለመሆኑ በስነ አመክንዮአዊ መንገድና ከመጽሐፍ ቅዱስ እየጠቀሱ ቢያብራሩልኝ የሚል ነው። ወንድሜ ስላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ የትኛውም ስፍራ ላይ እንደማይገኝ እነግሮታለሁ። ሙሉ መጽሐፍ ቅዱስ ከላይ እስከ ታች ብታነቡት ይህንን ቃል በጭራሽ አታገኙትም። ነገር ግን ይህ ስላሴ የሚለውን ቃል በታላቁ ቅዱስ ቁርአን ውስጥ ሰፍሮ እናገኘዋለን። አላህ Subhanahu Wa Ta'ala በቁርአኑ በሱረቱ ኒሳ አንቀጽ 171 ላይ Verse number 171, وَلَا تَقُولُوا ثَلَاثَةٌ. Don't say Trinity. إِنْتَوْ خَيْرٌ لَكُمْ. This will be better for you. አማልክት ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው ይላል። በተመሳሳይ በሱረቱል ማኢዳ አንቀጽ 73 ላይ لَقَدْ كَفَرَ الَّذِينَ قَالُوا إِنَّ اللَّهَ ثَالِثُ ثَلَاثَةٍ. They are doing kufr. They are እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ይላል። እንግዲህ ይህንን ቃል የምናገኘው በመጽሐፍ ቅዱስ ውስጥ ሳይሆን በታላቁ ቅዱስ ቁርአን ላይ ነው። በቁርአን ላይ የተጠቀሰበት ምክንያትም ነገሩ የተሳሳተ አስተሳሰብ መሆኑን ለማስጠንቀቅ ነው። የክርስቲያን ሚስዮናውያን ስላሴን በተመለከተ ከመጽሐፍ ቅዱስ ውስጥ የሚያቀርቡት ብቸኛውና ከዚህ ቃል ጋር ይቀራረባል ብለው የሚገምቱት አንድ ጥቅስ የሚገኘው በዮሐንስ ወንጌል በዮሐንስ መልእክት 1 ምዕራፍ 5 አንቀጽ 7 ላይ ነው። በዚህ አንቀጽ ላይ መንፈስም እውነት ነውና የሚመሰክረው መንፈስ ነው፣ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ የሚል መልእክት እናገኛለን። ወንጌላውያን ከስላሴ ጽንሰ ሐሳብ ጋር በመጠኑም ቢሆን የሚቀራረብ ነው ብለው ከመጽሐፍ ቅዱስ ውስጥ ለማስረጃ የሚጠቅሱት ይህንኑ ቃል ነው። ሆኖም በ32 ከፍተኛ ተደማጭነትና ዕውቅና በተሰጣቸው የክርስቲያን ሊቃውንት የተሻሻለውና በ50 የተለያዩ ክርስቲያናዊ የሃይማኖት ተቋማት ድጋፍ ያገኘውን መጽሐፍ ቅዱስ ስትመለከቱ ምሁራኑ ይህ ቃል በሰዎች የተበረዘ የተከለሰና የተፈበረከ ነው ብለው በመደምደም ከመጽሐፍ ቅዱስ ውስጥ ሰርዘው አውጥተውታል። ወንጌላውያን ስላሴን በተመለከተ ያስረዳልናል ብለው የተማመኑበትን ይህንን ብቸኛ የመጽሐፍ ቅዱስ አንቀጽ በእነዚህ 32 ከፍተኛ የክርስቲያን ምሁራን ሰዎች የፈበረኩት ቃል ነው ብለው ስለሰረዙባቸው ይህንን አንቀጽ ለማሳመኛነት መጠቀም መሞከር ትርጉም የሚኖረው አይሆንም። ስለዚህ ስላሴ የሚባል ነገር ፈጽሞ የለም ማለት ነው። ኢየሱስ ክርስቶስ በመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 12 አንቀጽ 29 ላይ ከሁሉም ትእዛዛት አንደኛይቱ ማናት ተብሎ ሲጠየቅ የሰጠው መልስ እስራኤል ሆይ ስማ፣
ጌታ አምላካችን አንድ ነው የሚል ነበር። ኢየሱስ ክርስቶስ ስለ ሥላሴ ያነሳው አንዳችም ነገር የለም። ይህ ሥላሴ የሚባለውን ነገር ያመጡት የሮማን ካቶሊክ ቤተክርስቲያን ቄሶች ናቸው። ቤተክርስቲያኗ አብ ወልድና መንፈስ ቅዱስ ሶስት የተለያዩ ነገሮች ሳይሆኑ አንድ አካል ናቸው ብላ ለማሳመን ትሞክራለች። እኔም አብ አንድ አካል፣ ወልድ አንድ አካል፣ መንፈስ ቅዱስ ደግሞ ሌላ ሶስተኛ አካል ሆኖ እያለ እንዴት ሶስቱም አንድ አካል ናቸው ሊባል የሚችለው ብዬ እጠይቃለሁ። ለምሳሌ ሶስት በአንድ ጊዜ የተወለዱ ልጆች ቢኖሩና አንዱ ልጅ የነፍስ ማጥፋት ወንጀል ፈጽሞ ቢገኝ ወንጀል ፈጻሚውን በመተው ሌላኛውን ወንድሙን በስቅጣት መቅጣት ይቻላል ብዬ ስጠይቃችሁ አይሆንም የሚል መልስ ይሰጡኛል። ስጠይቃቸው አይሆንም የሚል መልስ ይሰጡኛል። እኔም ለምን ብዬ ስጠይቃቸው ምክንያቱም ሶስቱም ሶስት የተለያዩ አይነት ሰብዕና ያላቸው በመሆኑ ነው ይላሉ። ስለዚህ ሶስት የተለያየ አካል አንድ ሊሆን አይችልም ማለት ነው እላችኋለሁ። ክርስቲያኖች በሰማያት ስላለው ጌታ ሲያስቡ በአእምሮአቸው ጓዳ የሚስሉት ልክ እንደገና አባት የሚመስል ነገር በገነት ውስጥ ተቀምጦ ያለ ነው የሚመስላቸው። ቃልን ሲያስቡ ደግሞ ኪንግ ኦፍ ኪንግስ ፊልም ላይ የሚተውነውን ባለዞማ ጸጉሩንና ሰማያዊ አይኖችና ሰልካካ አፍንጫ ያለውን ጀፍሪ ሃንተርን የሚወክል ኢየሱስ ክርስቶስን ነው በሐሳባቸው የሚያመጡት። መንፈስ ቅዱስንም እንዲሁ በሌላ አይነት ቅርጽ ነው በአእምሮአቸው ውስጥ የሚስሉት። ስለዚህ ሥላሴን በሚያስቡበት ጊዜ ሶስት የተለያዩ ምስሎች ናቸው በአእምሮአቸው የሚመጣው። ነገር ግን አብ ቃልንና መንፈስ ቅዱስን ስታስቡ ስንት አይነት ምስሎችን ነው በሐሳባችሁ የምታዩት ብላችሁ ብትጠይቋቸው አንድ ብቻ ብለው ይመልሱላችኋል። በዚህ ጊዜ እየዋሿችሁ እንደሆነ ምንም ጥርጥር የለውም። ሶስት የተለያየ አካሎችን በአእምሮአችሁ ውስጥ ምንም ያህል ለመጨፍለቅና አንድ ለማድረግ ብትሞክሩ ፈጽሞ የሚቻል አይሆንም። ምክንያቱም አንዱ ሲደመር አንዱ ሲደመር አንድ ውጤቱ ሶስት እንጂ አንድ ሊሆን በፍጹም አይችልም። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም። ክርስቲያኖች በአንድ ፈጣሪ አምላክ ያምናሉ። አይሁዶችም በአንድ ፈጣሪ አምላክ ያምናሉ። ሙስሊሞችም እንዲሁ። ከዚህ በፊት አንድ የሆነ ሰው ወደ ተራራው አናት ለመውጣት የተለያዩ መንገዶች አሉት። እንደዚሁም አንድ ፈጣሪ አምላክን ለማምለክ የግድ እስላም መሆን አለብኝ ወይ ብሎ ሲጠይቅ ሰምቻለሁ። ለዚህ ሰው ጥያቄ እርስዎ ምን መልስ ይሰጣሉ? አመሰግናለሁ። ይህ ጥያቄ አይሁዶችም ክርስቲያኖችም ሙስሊሞችም በአንድ ፈጣሪ አምላክ እስካመኑ ድረስ ኢስላምን ብቻ መከተሉ ለምን ያስፈልጋል የሚል ነው። እህቴ የዛሬው ርዕሳችንም ሙሳ፣ ኢሳ፣ ሙሐመድ በሁሉም ላይ የአላህ ሰላምና እዝነት ይውረድና ሶስት ሰዎች ለአንድ ዓላማ የሚልና በእነዚህ ታላላቅ የአላህ መልእክተኞች ተልእኮ ላይ ያተኮረ ነበር። ሙሳ አለይሂ ሰላም ስለ ኢስላም እንጂ ስለ አይሁድ ሃይማኖት አላስተማሩም። ኢሳ አለይሂ ሰላም ስለ ኢስላም እንጂ ስለ ክርስትና ሃይማኖት ያስተማሩት ነገር የለም። ነብዩ መሐመድ የሚያስተማሩት ኢስላምን እንጂ ሌላ አይደለም። ስለዚህ ለምሳሌ አንቺ የአይሁድ እምነትን እከተላለሁ የምትይ ከሆነ ሙሳ አለይሂ ሰላም ያስተማሩትን ትምህርት በትክክል መከተል ይኖርብሻል ማለት ነው። ሙሳ አለይሂ ሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚባሉ የአላህ መልእክተኛ ይመጣሉ፣ እርሳቸውን ተከተሉ ብለው አዘዋል። ይህንን ትእዛዛቸውን መተግበር ሊኖርብሽ የግድ ነው ማለት ነው። የክርስትና ሃይማኖትን እከተላለሁ የምትይ ከሆነም እንዲሁ ኢየሱስ ክርስቶስ ያስተማረውንና ያስተላለፈውን መልእክት ተግባር ላይ ለማዋል ዝግጁ መሆን ይኖርብሻል ማለት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ከአንቀጽ 12 እስከ 14 ባለው ላይ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋልና ብሎ ትንቢት የተናገረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆነው ስለመምጣታቸው ነው። ስለዚህ ጥሩ የአይሁድ አማኝ ለመሆን ከወደድሽ ጥሩ ሙስሊም መሆን ይኖርብሻል። ጥሩ ክርስቲያን ለመሆን የፈለግሽ እንደሆነም ጥሩ ሙስሊም መሆን ይጠበቅብሻል።
ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እከተላለሁ የምትይ ከሆነ ጥሩ ሙስሊም መሆን ግድ ይልሻል ማለት ነው። ከአደም አለይሂ ሰላም ጀምሮ እስከ መጨረሻውና መደምደሚያው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ የተላኩት የፈጣሪ መልእክተኞች በሙሉ ሲያስተምሩ የነበረው ከአንዳንድ ለውጥ ከተደረገባቸው ጥቃቅን ነገሮች በስተቀር ዋናው መሰረታዊ መልእክታቸው የፈጣሪ አምላክን አንድነትና ለእርሱ ብቻም ስለመገዛት ነበር። ሁሉም የአላህ መልእክተኞች ስለመጨረሻውና መደምደሚያው የአላህ Subhanahu Wa Ta'ala መልእክት ስለሆነው ቁርአንና ስለመጨረሻውና መደምደሚያው የአላህ መልእክተኛ ነብዩ መሐመድ መምጣት ተንበየዋል፣ አስተምረዋል። ለዚህም ነው አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል አል ኢምራን አንቀጽ 19 ላይ ኢነ ዲነ ኢንደላሂ ኢስላም the only religion, the only way of life acceptable in the sight of Allah is Islam. አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ በግልጽ ያስቀመጠው። ኢስላም ማለት ራስን ለፈጣሪ አምላክ ህግጋት ሙሉ በሙሉ ማስገዛት ማለት ነው። እንደዚሁም አላህ Subhanahu Wa Ta'ala በቁርአኑ በሱረቱል አል ኢምራን አንቀጽ 85 ላይ ከኢስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከርሱ ተቀባይ የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎቹ ነው ማለት በርሱ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻ መሆኑን በማያሻማ ቃል ግልጽ ያደረገው። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። Assalamu alaikum. You mentioned a hadith. የኔ ጥያቄ ቀደም ብሎ ሲናገሩ እንደሰማሁት ሱና አቡ ዳውድ በዘገቡት ሐዲስ ላይ የሶሃባውን ስም ባላስታውሰውም አባቴ ጫማቸውን አድርገውም ጫማቸውን ሳያደርጉም ሰግደዋል ብለው መናገራቸውን ጠቅሰው ምሳሌ አቅርበዋል። ነገር ግን በዚህ ሐዲስ ላይ በተጨማሪ እንደተጠቀሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ጫማዎቻቸውን ሳያወልቁ የሰገዱት በጂሃድ ላይ በነበሩበት ጊዜ ብቻ እንጂ በተረፈ ከነጫማቸው የሰገዱበት ወቅት ስለመኖሩ የተዘገበ ነገር ያለ አይመስለኝም። እኔ ለማወቅ የምፈልገው ጫማችንን ሳናውልቅ በማንኛውም ወቅት ለመስገድ እንችላለን ወይስ በጂሃድ ጊዜ ብቻ ነው ከነጫማችን መስገድ የሚፈቀድልን? አመሰግናለሁ። The question that I said in my talk and you quoted the hadith, the reference I'll give you is Sunnah Abu Dawud. የወንድሜ ጥያቄ በሱና አቡ ዳውድ ሐዲስ ክፍል 1 ምዕራፍ 240 የሐዲስ ቁጥር 653 ላይ ኢብኑ ዑመር አባቴ ከአባታቸው ሰማሁ ብለው የነገሯቸውን እንጂ አባቴ እንዲህ ሰግደው ነበር አላሉ። ለማንኛውም አባቴ አየሁ ብለው የነገሯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጫማቸውን አድርገውም ሳያደርጉም ሲሰግዱ አይቻለሁ ብለው የተናገሩትን ነው። እኔ ጠቀስኩት አድርገውም ሳያደርጉም ሲሰግዱ አይቻለሁ ብለው የተናገሩትን ነው እኔ ጠቀስኩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነጫማቸው የሰገዱት በጂሃድ ጊዜ ብቻ እንጂ በሌላ ጊዜ ከነጫማቸው ሰግደው አያውቁም ያልከው ፈጽሞ የተሳሳተ ነገር ነው። ይህንን የሚያስረዱ ከዚህ ሐዲስ ውጪ ሌሎች በርካታ ሐዲሶች ተመዝግበዋል። አሁን አንተ ከጠቀስከው ሐዲስ በፊት ያለውን ሐዲስ ብንመለከት እንኳን ሱና አቡ ዳውድ ክፍል 1 ምዕራፍ 240 ሐዲስ ቁጥር 252 ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይሁዶች ከሚያደርጉት ተቃራኒውን አድርጉ፣ እነርሱ ጫማቸውን አውልቀው ይጸልያሉ ብለው ነበር። ይህ እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም ትእዛዝ ነው። የኢስላም ምሁራን ይህንን ሐዲስ በተመለከተ የደረሱበት መደምደሚያ በህይወት ዘመናችሁ ውስጥ ቢያንስ ለአንድ ጊዜ እንኳን ከነጫማችሁ ስገዱ የሚል ነበር። እንደሚታወቀው በፊት ከነበረውና አሁን ባለው የመስጊድ አሰራር ከፍተኛ ለውጥ መኖሩ የሚታይ ሐቅ ነው። በድሮ ጊዜ የነበሩት መስጊዶች ምናልባት ወለላቸው ቆሻሻና ጭቃ የበዛባቸው ይሆናል። አሁን ያሉት መስጊዶች ግን እጅግ ያማረና ንጽህናቸውም የተጠበቀ ስለሆነ ወደ መስጊዶች ስንሄድ ጫማችንን ለማውለቅ እንገደዳለን። ነገር ግን አሁንም ቢሆን መስጂድ አልሐራም ስትሄዱ ንጹህ ጫማ የለበሱ አንዳንድ ሰዎች ከነጫማቸው ሲገቡ ልትመለከቱ ትችላላችሁ። ስለዚህ በማንኛውም ጊዜ ከነጫማ መስገድ ትችላለህ ማለት ነው። እንደዚያ የሚሆነው ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳዘዙት የጫማው ሶል ፍጹም ንጹህ ከሆነ ብቻ ነው። ስለዚህ ከነጫማህ መስገድ የሚቻለው በጂሃድ ጊዜ ብቻ ሳይሆን በማንኛውም ወቅት መስገድ እንደምትችል ነው። ዋናው መጤን ያለበት ያደረከው ጫማ ሶል ንጽህናው በደንብ የተጠበቀ መሆን አለበት። እንደዚያም ሆኖ አሁን ያሉት መስጊዶች ከድሮዎቹ ጋር ሲነጻጸሩ እጅግ ያማሩና
ወለላቸውና ምንጣፋቸውም ለአይን የሚማርኩ ስለሆኑ በሌሎችም ምክንያት ከነጫማችን ለመግባት ህሊናችን አይፈቅድልንም። እንዲያውም አንድ የሆነ ሰው ከነጫማው መስጊድ ውስጥ ገብቶ ለመስገድ ቢሞክር እርግጠኛ ነኝ ብዙ ሙስሊሞች ሰውየው ላይ የዱላ ማት እንደሚያወርዱበት አልጠራጠርም። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ጫማችሁ ንጽህናው የተጠበቀ እስከሆነ ድረስ መስገድ ትችላላችሁ ብለው ተናግረዋል። ሆኖም ቅድም እንደተናገርኩት በአሁኑ ሰዓት የመስጊዶች ጥራትና ንጽህና ለአይን የሚማርክ በሆነበት ሁኔታ ሄዳችሁ ከነጫማችሁ ስገዱ ብዬ ለመምከር አልደፍርም። ሆኖም ከነጫማ መስገድ የሚቻለው በጂሃድ ጊዜ ብቻ ነው የሚለው አባባል ግን ስህተት መሆኑን ለመጠቆም እፈልጋለሁ። ጥያቄው በትክክል እንደተመለሰ ተስፋ አደርጋለሁ። ጀዛከላሁ ኸይር